የትግራይ ህዝብ ከማንም በላይ ወይም ከማንም በታች መሆን የማይፈልግ ማንኛውንም አይነት ጥገኝነት የማይቀበልና ችግርን ተቋቁሞ የማለፍ ወኔ ያለው ህዝብ መሆኑን በተለያዩ ጊዜያቶች አሳይቷል። ከጭቆና የመላቀቂያ ብቸኛ መንገድ ታዲያ ተንበርካኪነት ሳይሆን ትግል መሆኑን አጥብቆ የተረዳው ይህ ህዝብ ያለፉት 8 ወራት የተባበሩት አረብ ኤምሬትስን ድጋፍን ጨምሮ ከኢትዮጵያ ፋሺስትና ከባዕድ አምባገነን መሪዎች ጋር ለአስጨራሽ ትግል አድርጎ ድል አስመዝግቧል። በተለይ ሰኔ ወር 2013 ዓ.ም ላይ በኢጭላ ፊናሩዋና አድዕሽር ባሉላ አባነጋ ስም በተደረገው ዘመቻ ጀግናው የትግራይ መከላከያ ሰራዊት በጠላት ላይ መብረቃዊ ጥቃት ፈጽሞ ድል አስመዝግቦ ትግራይን ነፃ ማውጣቱ በውጊያ ብቃቱና አቅሙ በዓለም ዙሪያ ግርምትን የፈጠረ ክስተት ሆኖ ተመዝግቧል። ጥይት በግንባርህ እንጂ በጀርባህ እንዳይመታህ ብላ መርቃ ልጆቿን ከመላክ ጀምሮ እስከ የሰራዊት ስንቅ ማቀበል በትግሉ የአንበሳውን ድርሻ የያዙትና በስማቸው የተሰየመው የደቡብ ትግራዩ የአዴታት ትግራይ ዘመቻ አርሚ 2፣ 3 እና 4 በተለያየ ቦታ ተሳትፈውበት አመርቂ ድል በማስመዝገብ የደቡብ ትግራይን ነፃ አድርገዋል። አርሚ 4 የሚመራው ጀግናው የትግራይ መከላከያ ሰራዊት በጨርጨር ግንባር፣ ባላ፣ ባንዲራና ቃርሶ ላይ አንጸባራቂ ድል ማስመዝገቡም ይታወሳል። በጀግናው የትግራይ መከላከያ ሰራዊት መብረቃዊ ጥቃት 90% የመከላከያ ሰራዊት ከጥቅም ውጭ መሆኑ በተደጋጋሚ ተገልጿል። የውጊያ ሞራል የሌለውና የተሸናፊነትን ስሜት ይዞ ተበትኖ ከትግራይ የወጣው የፋሺስቱ ሰራዊት በክልሎች የመዋጮ ሰራዊት በቀረርቶና በውሸት ሞራል ታጅቦ ወደ ትግራይ በአፋር በኩል የወረራ ተግባሩን ሊፈጽም ሙከራ አድርጎ በአርሚ 4 የሚመራው ጀግናው የትግራይ መከላከያ ሰራዊት ግን ተስፋፊው ኃይል የትግራይ መሬት ሳይረግጥ ድባቅ መትቶት ከጥቅም ውጭ አድርጎታል። በአፋር ዞን 4 አውራ ወረዳ 23ኛ ክፍለ ጦር ሙሉ በሙሉ በተሳተፈበትና በአንድ የኦሮሚያ ልዩ ኃይል ብርጌድ በአንድ ሻለቃ ሪፐብሊካን ጋር ታጅቦ ውጊያ የከፈተው የጠላት ሰራዊት በጀግናው የትግራይ መከላከያ ሰራዊት በመደምሰሱ 14 ፓትሮሎችን፣ 5 ኦራሎችን፣ 2 መድፍ፣ 2 ሃርድቶፕ መኪናዎችንና 1 ታንክ ለማስረከብ ተገዷል። ድሉም ለትግራይ አናብስቶች ሆኗል። በተመሳሳይ በርካታ ድሎችን እያስመዘገበ ጉዞውን እየቀጠለ ያለው በአርሚ 4 የሚመራው የትግራይ መከላከያ ሰራዊት በአፋር እዋ ወረዳ 25ኛ ክፍለ ጦር፣ 27ኛ ክፍለ ጦር፣ 6ኛ መካናይዝድ ክፍለ ጦር እና 2 ብርጌድ የኦሮሚያ ልዩ ኃይል እንዲሁም 1 ብርጌድ ሪፐብሊካን ጋርድን ጨምሮ የ23ኛ ክፍለ ጦር ትርፍራፊን አሰባስቦ በአውደ ውጊያ ላይ ቢገኝም ጀግናው የትግራይ መከላከያ ሰራዊት ከቁብ ሳይቆጥረው ድባቅ መትቶት በመደምሰስ ታንኮችንና ብረት ለበሶችን ጨምሮ በርካታ ከባድና ቀላል መሳሪያዎችን በቁጥጥር ስር አድርጓቸዋል። በሁለቱም የአፋር ወረዳዎች ላይ በተደረገው ውጊያ በርካታ ቁጥር ያለው የጠላት ሰራዊት ከጥቅም ውጭ ሆኗል። በዚህም መሰረት ከ3000 በላይ ሲሞቱ ከ2500 በላይ ደግሞ ቁስለኛ ሆነዋል። በሰልፍ ዘምተው በአውደ ውጊያ በሰልፍ የተማረኩ ምርኮኞችም ሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የአማራ ተስፋፊ ኃይል የወረራ አስፈጻሚ ከምትሆኑ ራሳችሁን ከሞት አድኑ በማለት በትግራይ መከላከያ ሰራዊት ስነ ምግባርና ምርኮኛ አያያዝ ግን ተገርመናል ሲሉ መልእክታቸውን አስተላልፈዋል። ስሜ ምስጋናው ሙአቦ ይባላል። ብሔሬ አማራ ነው። ተወልጄ ያደግኩት ልዩ ወረዳ ዳንግላ ነው እና እድሜ 17 ነው። አውራ የምትባል ቦታ ናት። አፋር ነው። አዳሩን ተከፈቱ። ይኸው እንግዲህ እነሱ ባመጡት ታጣ ብዙም ኃይል የላቸውም ነበር፣ ተዳክሞ ነበር። እዛ ለኛ መሳሪያ አልሰጡም። ስለጁንታው እነሱ እንግዲህ የሚሉት የነበር አረመኔ ነው፣ ቢያገኛችሁ ራሱ መኪና ላይ ውረዱ ውረዱ ውረዱ፣ አንዱ 2 ሰዎች ናቸው፣ ውረዱ 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 ይገሏቸዋል አሉ። አዘዳ ሌላው ወርዶ ድብድብ ሲል እኔና መሰል ጓደኞቻችን አመቱን የሚምቱና ብለን ቆምነ። ግን እንዳሰብነው አልነበረምና ከናትም በላይ ናቸው። ማርከውን ምን ብለው የሚለውን ወሬ ተውና እነሱ ወደኛ እንክብካቤ ገቡ። አንከባከቡን እንጂ እንደነሱ ዛላትማ ጁንታው በቃ አገር አፍርስ ነው፣ እንደዚህ አዲስ አበባ ሊገባ ነው። ምን ሊል አዲስ አበባ አይደለም፣ የራሱ ደንበር ላይ ነው እየተዋጋ ያለ። የራሱ ስለገቡበት እንጂ አዲስ አበባ ለወርስ አይደለም። ስሜ ኤፍሬም አለሙ ይባላል። የመጣሁት ከወረዳ ወደ ወረዳ ነው እና ዞን ጎፋ ነው። ምርኮኛ የያዙትን ሰቆጠላ አምጥቶ ስንት 6 ባስ ምናምን አምጥቶ አራገፈ ወስሉ ብለው ማለት ነው። ይሄ ምክንያቱም ለምሳሌ መግደል ቢገቡ ነው ወይ ገሉ ነበር ጨርሱ ነበር። ስለዚህ ትግራይ ህዝብ እንደኛ እንደምናስብ ሳይሆን ራሳቸው አሁን ትግራይ ህዝብ አብዛኛው የሚታገለው ልዩ ኃይል ምልሽ አይደለም። አባት ወንድም እናት የሞቱት በእልህ የተነሱት የሚበላው ምግባቸው ሳጡ ሲራባቱ በቃ ሲዘርፋቸው ለምሳሌ ኤርትራ ሲዘርፉ በእነሱ ምክንያት ለምሳሌ እነሱ በቃ ወደ ግዳጅ ይመጣ ይይቶ ወደ ተኩስ ይመጣል ማለት ነው። ሱራ ማቴዎስ ይባላል። የተወለድኩ ሉባቦር ነኝ። መጥቶ ግን ይሄ ስራ ማለት ነው ይሄ መንግስቱን ለመስራት እዛ ሊስትሮ ሰርቶ ተሸክሞ መኖር ይሻላል። ማረሚ እኔ ማለት እኔ ላይ የደረሰው ባይ ሰው አይመጣ ወደዚህ ሳይሆን ወደ ይሄ መንግስቱ ሳይሆን
ወደ ቤቱ እዛ በዛ በኦሮሚያ ክልል ጠፍቶ ይሄዳል። በቃ ማረምን Negeringa